ሆኗል አዱናይ ላይ ጥቃት ለማድረስ ሲጥር የነበረው ወጣት እንግዲህ አዱናይ ላይ ጥቃት ሳያደርስ በጋርዶች እንግዲህ ተይዞ ከመድረክ ሞር ችሎ ነበር አንዳንድ ሰዎች ግን አዱናይን ሊደበድብ ሳይሆን ሆም ብሎ በይሳት መነጋገሪያ ለመሆን ፈልጎ ነው ያሉ ይገኛሉ አንዳንድ ሰዎች ግን አዱናይ ባገኘው ሽልማት በጣም ተናዶ ሊቱን እየተወጣ ነው ያሉ ይገኛሉ እስኪ እናንተ ምን ታያላችሁ ሐሳባችሁን ኮሜንት ላይ ጻፉልኝ ይሄን ፔጅ ፎሎ ማድረግ እንዳትረሱ አዱናይ ሊታይሰን ምን አለ መሰላችሁ በሁሉም ሰው እንድትወደዱ የምትፈልጉ ከሆነ የራሳችሁ ጠላት ናችሁ ማለት ነው ይህ የኔ ትልቁ ችግር ነበር ሁሉም ሰው እንዲወደኝ እፈልግ ነበር ሁሉም ሰው እንዲወደኝ እለፋ ነበር ማንነቴን እደብቅ ነበር ዋሽ ነበር ከዛ ራሴን ያጣውት ነበር የራሴን ጠላት ሆኜ ነበር ግን ሁሉም ሰው ሊወደኝ እንደማይችል ያወቅኩባት ቀን ራሴን ላይ ፎከስ ማድረግ ጀመርኩኝ ምክንያቱም ሁሉም ሰው ሊወደኝ አይችልም አብዛኞቻችን ተሳስተን ያ ሰው ይወደኛል ብለን ማለት ነው ከምንችለው በላይ ለማድረግ እንሞክራለን በማይመቹን ቀናቶች ይመችኛል እንላለን የራሳችን ነገር ትተን ያ ሰው የሚፈልገው ነገር ለማሟላት ሁሌም እንነሳለን ግን ራሳችን እየጎዳን ነው ከዓላማችን እየራቅን ነው ዝቅተኛ የሆነ ደረጃ ውስጥ እየገባን ነው ለዛ ሰው ብለን ማለት ነው የሚገርመው ነገር ደግሞ ማለት ነው ያ ሰው ያ ሁሉ ነገር አርጋችሁለት ያ ሰው ምንም ያላረገለትን ሰው መምረጥ ይቀለዋል በጣም ነው የሚገርመው ስለዚህ ራሳችሁን አስቀድሙ ሁሌም ሰው ይወደኛል በቃ ሰው ሊወደኝ ይገባል ብላችሁ ራሳችሁን አትጡ ማንነታችሁን አትደብቁ ያልሆናችሁትን ለመሆን አትሞክሩ ምክንያቱም ዲፕሬሽን ውስጥ ትገባላችሁ ራሳችሁን ሉዝ ታረጋላችሁ ቅድሚያ ራሳችሁን ስጡ እኔ ቅድሚያ ራሴን ነው የምሰጠው ቅድሚያ ማንንም ሰው አልሰጥም ከኔ በፊት ማለት ነው ኢቭን ፋሚሊም ቢሆን ለራሱ እኔ ራሴን ከተከባከብኩኝ በኋላ ቤተሰብ ይደርሳል ማለት ነው ኢቭን ኤርፕሌን ላይ ስትሆኑ ማለት ነው የራሳችሁን ኦክሲጅን ማስክ ካረጋችሁ በኋላ ነው ሌላ ሰው ማገዝ የምትችሉት ገባችሁ